ወደ ገቦት ከዛ በኋላ ነው በጣም ፕሮሰስ ማድረግ ከብዶኝ ነበር። ምክንያቱም ድጋሚ ጥፋተኛ እንደሆንኩ ነው እንዲሰማኝ ያደረገችው። ሌባ ነህ? ምን ነው መቼስ እንደ ሴት ጮኸ አድኑኝ አትልማ እኮ እኔ ነኝ አንተን ፈሪቼ እንደ ሴት የምጮኸው በጣም ጠንካራ ነሽ። በብዙ ነገር አልፈሻል። ብዙ ሰው ጎድቶሻል፣ ብዙ ሰው ዋሽቶሻል፣ አታለውሻል። ግን ስቲል እንደ አዲስ እድል ትሰጫለሽ ሰዎችን። እሱ ደግሞ በጣም ትልቅ ጥንካሬን ያስፈልጋል። አንቺ ደፋር ነኝ። ምን አስበሽ ነው ፍቅረኛዬን የምትነኪያት? አይጀግናው አንቺ ነሽ የኔን ፍቅረኛ የምትነኪያት? ሁለተኛ ደፋር አዶናይ በእናት በጃካ ማለት በእናት በህይወቴ ፍቅር የሚባል ነገር አላውቅም። ፍቅር አይቻላቅም። አፍቅሮኝም ሰው አያውቅም። ግን አንተን አፍቅሬሃለሁ። ፍቅር በውደት ወይ ደግሞ የልቤ ትርታ ለኔ ትርጉሙ አንድ ነው። ሰላም ሰላም፣ እንደምን ዋላችሁ? ይህ አዲስ የሸገ ሚዲያ ቻናላችን ነው። እሺ የመጀመሪያው ቪዲዮአችንን የምንጀምረው እህታችንን ቲክቶክ ላይ ሁላችንም ከቅርብ ጊዜ ወዲህ እናውቃታለን። በቀን ይሄን እንቁላል ዝም ብዬ ውጣለሁ ጋይስ ፈሴ በየድኩበት ማንዛረጥ ሆነ። እናንተ ጡንቻ ሲኖራችሁ ለካስ በጡንቻ ብቻ ነው የምታስቡት የሚባለውን የሚገባኝ ጡንቻ ሰውጣችሁ። ባለፈው የሆነ ቲቪ ስቴሽን ላይ ቀርባ ኢንተርቪው ስትሰጥ ነበር። በጣም አስተማሪ ኢንተርቪው ነበር የሰጠችው እና እስቲ በሱን ጀምር፣ እሱን እንስማ። ድጋሚ ማለት ነው ወደ ገቦት ከዛ በኋላ ነው በጣም ፕሮሰስ ማድረግ ከብዶኝ ነበር። ምክንያቱም ድጋሚ ጥፋተኛ እንደሆንኩ ነው እንዲሰማኝ ያደረገችው እና ከዛ በኋላ ሲሟንም ቀየረች ምናምን እንዳላገኛት ድንጋጤ ውስጥም ነኝ። አላመንኩም። ምክንያቱም የጠበኩት ሶሪም ብቻ ነበረ። ምንም ከሷን ፈልጌ ያልነበረ ምንም። እኔ ህይወቴን በራሴ እያስተካከልኩ ነው ያለሁት፣ ግን ይቅርታን ጠብቄ ነበረ። አትሊስት አሁን ትልቋን ቤተልን ቤተሰብ ያላት የሚያግዛት ምንም ነገር ቢደርስባት ሄዳ የምትጠጋ እንደዛ ነበረ መጀመሪያ የፈለኩት። ግን ያው እንግዲህ እንደምናየው ነው። ሁሉም ሰው እንደዚህ ቲክቶክ ላይ ቀርቦ ሶሻል ሚዲያ ላይ ቀርቦ ሲስቅ ሲጫወት ቢሃይንድ ሲን የሆነ የተደበቀ ስቶሪ ያለው ምናምን ነገር እና ከእህታችንም የምንሰማው ይህንን ነው። እናቷን ፍለጋ ስንት እየተንከራተተች እንዳለች፣ እናቷ ሪጀክት እንዳረገቻት ምናምን ነው እና በጣም የሚያሳዝን ስቶሪ ነው። እሺ ወደ ኔክስት ቪዲዮችን እስቲ እንለፍ። ምን ትላለች እህታችን ደግሞ? ለምሳሌ አሁን ዋትስአፕ ላይ ተጣላን፣ ዋትስአፕ ላይ እያወራን ባለመግባባት ተጣላን አይደለ? ኢንስታግራም ላይ ሂጂ አጋጣሚ ቪዲዮዎችን ምናምን ቀልዶችንም የፍቅር ቪዲዮዎችንም ሳገኝ ሜንሽን ላደርግህ እችላለሁ። ምን አገናኘው? ዋትስአፕ ላይ የተጣላ ነው። ምን አገናኘው? ኢንስታግራም ፍቅር ማይገባት ሁላ በቃ በዛኛው ከተጣላ በዛኛው መታረቅ ይቻላል ነው እንግዲህ። በአካል ከተጣላ ራሱ በስልክ መጣላት የለብህም። ያኛው ሌላ ይሄኛው ሌላ፣ ፍቅር ማይገባ ሁላ። ኦኬ እንቀጥል። ምንድነው? ሌባ ነህ? ምን ነው መቼስ እንደ ሴት ጮኸ አድኑኝ አትልማ እኮ እኔ ነኝ አንተን ፈሪቼ እንደ ሴት የምጮኸው ጀግና። እንዳንተ አይነት ጀግና ሰው ይመቸኛል። ናሁን ግጠምን። ምን ነው ፈራኸኝ እንዴ? አረ ያሳለው ኑልኝ። ፈራኝ አላለም፣ ራስ ነው የፈራኝ። አንተ ሌባ! ካልፈራ ታዲያ ለምን ትጮኻለህ? በጭራሽ አልፈራም። አንተ ሌባ! ከዚህ በኋላ ብጮህ ግን ዘርፌ ብቻ አልተውክም። ምን ጭራሽ ትዝታለህ? እንደውም ምጮሃለሁ ብዬ ነው ምጮህ። ትዝታለህ? አናደድከኝ። እንደውም ስለዛ አትክብኝ ነው ምጮህ። ወንድነትም ይፈትንሃል፣ ትፈራለህም። ያለህ አማራጭ እንደዚህ ነው፣ አለማስባነን። ኦኬ እንቀጥል። ኔክስት ቪዲዮችን የሚሆነው ደግሞ 18+ ይላል።
ወይ ኤርፎን አድርጉ ወይ ልጆች ከጎናችሁ ራቅ አድርጉ። እስቲ እንስማው ምን እንደምትለን እህታችን። አንዷ ማለት ነው ለስራ ወላይታ ሀገር ትሄዳለች። ከዛ በኋላ ወላይታ ሀገር ሄዳ ከአንዱ ጋር ፍቅር ይዛታል፣ ትወደዋለች። ከዛ ይጋቡና ለጫጉላ ሌላ ሀገር ሄደው ከዛ እንትን ይላሉ ማለት ነው። ከዛ በኋላ ልክ እንትን ልቧ ጋር ይደርሳል ማለት ነው። በቃ በጣም ትታመምና ሐኪም ቤት ትሄዳለች ማለት ነው። ከዛ በኋላ እኔ በቃ ዶክተር እንደዚህ ልቤ ጋር ይደርስ ያምበኝ ምናምን ነገር ሲል በቃ ይቆረጥ ምናምን ነገር ስትባል አረ አይደለም ልቤን ከፍ አድርግልኝ የእሱን እንዳትነኩት የኔን ብቻ ከፍ አድርጉልኝ ትንሽ ልቤን። የእሱን ከፍ እንዳትነኩት እኔን ከፍ አድርጉት። እንግዲህ ዋናው ነው ለምን ይነካል? ኦልራይት። ሰሞኑን ደግሞ የአዶናይና የጃኒ ቆንጆ ጊዜ እያሳለፉ ነበረ። የቆየው ባለፈው ሳምንት የጃኒ በርዝዴ ነበረ። አዶናይ በጣም ቆንጆ በሆነ መንገድ ሰርፕራይዝ አድርጓታል እና ኮምፕሊመንት እየሰጣት ነው እዚህ ጋር መሰለኝ። እና እስቲ እንስማው ምን እንደሚል አዶናይ። ዛሬ የጃኒ ልደት ነው። ስለ ጃኒ አንድ ነገር እነግራችኋለሁ ሁላችሁም ማለት ነው። በጣም ካንቺ ያስተዋልኩት ነገር ምንድነው? ሳትናገሪ ጥንካሬሽ ነው። በጣም ጠንካራ ነሽ። በብዙ ነገር አልፈሻል። ብዙ ሰው ጎድቶሻል፣ ብዙ ሰው ዋሽቶሻል፣ አታለውሻል። ግን ስቲል እንደ አዲስ እድል ትሰጫለሽ ሰዎችን። እሱ ደግሞ በጣም ትልቅ ጥንካሬን ያስፈልጋል። ጉዳይ የሚኮራበት ምርጥ አባላችሁ። ወይኔ 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 ወይኔ። ብዙ ሰዎች ይህ እድል መስጠት ስላልቻሉ ብቸኛ ሆነው ይኖራሉ። በጣም ብዙ ጊዜ ስለተጎዱ። አንቺ ግን ይኸው ከብዙ ሰዎች ጋር ነሽ። ስቲል አሁንም እያመንሽ እየሳቅሽና ትልቁ ጥንካሬሽ ይህ ነው። እናም በጣም ትልቅ ደረጃ እንደምትደርስም እርግጠኛ ነኝ። ቢካዝ ስንቴ የሚያወድቅሽ ነገር መጥቶ ማለት ነው። ስንቴ ተነስተሻል በጥንካሬ ማለት ነው። ተስፋ ሳትቆርጪ ኢቭን እየተጎዳሽ እያለ ስሜታዊ ያደረጋት። በጣም ተነካች፣ ልቧ በጣም ተነካ። ማወቅ ያለብሽ ምንም ነገር ቢመጣ ስኬታማ ትሆኛለሽ። ገባሻ? ከየት እንደተነሳሽ እዩ፣ አሁን የት እንዳለሽ እዩ። ስታስተውዩ ማለት ነው። በጣም ነው የሚገርመው። የእግዚአብሔር ተአምርም አለው፣ ግን ያንቺ ልፋትም አለው፣ ያንቺ ጥንካሬም አለው፣ አለመውደቅም አለው። ስንቴ ሰዎች እንድትወድቂ እየፈለጉ አትወድቂም። በቃ ገባሻ? ከአሁን በኋላ ምንም የሚያወድቅሽ ነገር የለም። አሁን ምንም አይወድቅሽም። እንኳን የዛኔ እንኳን አልወድቅሽም። እንኳን አሁን ተይውና ብዙ ነገር እያለ ማለት ነው። እና በጣም ነው የምኮራብሽ። ያ የወንዶች ጉዳይ የሚኮራበት ምርጥ አባላችን። በቃ የሚገርም ኮምፕሊመንት ነው የሰጠው። አንደኛ ደስ ይላል። ቆንጆ ነው። ወደነዋል። አዶናይ ወደነዋል። እንቀጥል። ፒኦቪ የሩም ከፍዬ አልገባም አለችኝ ይላል። ያጋጠመው ያውቃል። አስመሳይ ነሽ። ለእናትሽ ነው የምናገረው። ወንድምሽን እፈነክተዋለሁ። ወንድሟ ምን ያደርገው? አስባችሁታል? እናንተ ወንድሟ መጥተውና በማታውቁት ጉዳይ መጥተው ቢፈነከታችሁ እንግዲህ እናትሽን ነው የምናገረው። እናት ምን ታርገው? እንደዚያ ጥሩ ሰው ያለሽ ደግሞ እሺ። ወይኔ እንቀጥል። ወንድሜ ፍቅሬንማ አለም ደስታንማ ከልቤ ቀንጀተ ኖሬ ከረምኩኝ እስከ ዛሬ ወንድሜ ፍቅሬንማ አለም። እሺ ጥሩ ነው። ኖ ኮሜንት። ግን ተመሳሰሉብኝ ልበል። ላሟና ልጁ ተመሳሳይ ነገር አላቸው ልበል። ከለራቸው ፎፋን በሚስትና በሀገር ቀልድ የለም ይላል። እዚህ ጋር ደግሞ አንቺ ያምሻል የይሻት ይጅምራሽ ያምሻል። አንተ ዝም ትላታለህ እንዴ? ወንድ አይደለ? ወንድነትን አሳይ። አንቺ ደፋር ነኝ። ምን አስበሽ ነው ፍቅረኛዬን የምትነኪያት? አንቺ ነሽ የኔን ፍቅረኛ የምትነኪያት? ሁለተኛ ደፋር ፍቅረኛ
ኧረ ቆይ ብሎ ፍቅረኛ አጠገብ እንዳደርሺ የወንዶች ጉዳይ የሚኮራበት ምርጥ አባላችሁ። ወይኔ ምነው እኔም እንደሱ በእናትህ ክራሽ የሚለውን ፊልም ባየሁት ነው። ተመቸኸኝ አቦ፣ ድንቅ ነው። እንቀጥል። ሰብስክራይብ ማድረግ አትርሱ ወገን፣ ሰብስክራይብ አድርጉን፣ ቪዲዮአችንን ላይክ አድርጉት። አዲስ ቻናል ነው፣ ሰብስክራይብ በማድረግ አበረታቱን እና ቪዲዮን ደግሞ ከወደዳችሁት ላይክ አድርጉት። ነጭቼልሽ ነበር አላለም ይላል እዚህ ጋር ደግሞ። እስቲ እንስማት እህታችንን። ዛሬ ደግሞ በእውነት ለእናንተ ያስቃል አቅም፣ ለእኔ ግን በጣም እያሳቀኝ የመጣሁበትን ነገር ልንገራችሁ። ባጃጅ ውስጥ ነኝ፣ እዛ ሰውየው እየነዳ አስሬ እንደዚህ ነገር ይላል። እጭ ምን አይነት ነገር ምን ሆነ ይሁን እላለሁ ማለት ነው። ከሷ ተጋኔ ተቀመጥኩት። ከዛ ይመስላል እኔ ሳላስቡ ፀጉሬ እንደዚህ ነገር አረኩኝ ማለት ነው። ከዛ እንዲህ ብሎ አየኝ። አንቺ አለኝ ያለዋለ እስካሁን ድረስ ፀጉርሽ ነበር እንደ እኔን የሚቆሳቁሰው አለኝ። እኔ ምን አውቃለሁ ነጭቼልሽ ነበረ። ምን እንዳሳቂኝ ታውቃላችሁ? እኔ ቀልድ ነው ብዬ ምናምን አይደለም ጌታ አስብኩት። በዛ ፎርሱ ነጭቶኝ ቢሆን ነገር ይታየኛል። ከፊት ለፊታችሁ ማለት ነው ድቅድቅ ጨለማ ይታየኛል። አጠቃቀሙ ሌላ ቃል የለም፣ ከመንጨት ውጪ ሌላ ቃል የለም። ጌታን ምን እያሰብኩኝ እስካሁን እየሳቅኩ ነበርና በጣም ገረመኝ። ብዙ እንደዚህ የባሰ የባጃጅ ቀልዶች አሉኝ በራሴ ላይ የደረሱ። እሺ እናመሰግናለን እህታችን። ቴንክ ዩ። እንቀጥል። እዚህ ጋር ደግሞ ምንድን ነው እስቲ እንስማት። ጋይስ እቺ ሴት የምትለውን እኔ ተርጉምላችሁ። የምታለቅሰው አሁን አዶናይን አፍቅራው ነው። ኖርዌይ ነው የምትኖረው። ኖርዌይ ትንሽዬ ሀገር 12000 ሰው የሚኖርባት ሀገር ትንሽ ገጠር ውስጥ ነው የምኖረው እና በእናትህ አዶናይ በጣም ነው ማፈቅርህ፣ አፍቅሬሃለሁ፣ ፕሊዝ ተረዳኝ፣ ላገኝ ፈልጋለሁ። አዶናይ በእናትህ በጃካ ማለት በእናትህ በህይወቴ ፍቅር የሚባል ነገር አላውቅም፣ ፍቅር አይቻላቅም፣ አፍቅሮኝም ሰው አያውቅም፣ ግን አንተን አፍቅሬሃለሁ። ፍቅር በውደት ወይ ደግሞ የልቤ ትርታ ለእኔ ትርጉሙ አንድ ነው። ትርጉም በጌቾ ይመቻቸው። አዶናይ እባክህ ላገኝ ፈልጋለሁ እያለችው ነው። እባክህ አድርሱለት፣ ለዚህ ለአዶናይ ሪከርድ አድርጋችሁ አድርሱልኝ። አድርሰናል፣ እንግዲህ አድርሰናል። አዶናያው መልሶን እንጠብቃለን ማለት ነው። የኛ ፋንታ አድርገናል። እስቲ ቴንኪዩ ግን ለትርጉምሽ አንቺ እንጋጨው። ቴንኪዩ። ኦልራይት እንግዲህ እንሂድ። በሳቅ ገደላት ፍልፍሉ። እስቲ ልጃቸው ነው ቪዲዮ የሚያሳየው እና ቪዲዮ የሚታየው ሌላ ነገር ነው እና እናት አያውቁ ምን እንደሚታይ። በር ላይ ግን ሽልንግ ይሰበስባሉ። ቀበሌ ሲከሰስ ልጃቸው እሳቸው ነው የሚናገሩት። የሰፈሩ ልጅ ሰብስቦ ጭጭ አርጎ ባዶ ክፍል ውስጥ ባስቀመጠው ሌላ ነገር ነው የሚታየው። አንድ ቀን እየሰበሰቡ ሽልንግ ከውስጥ አንዱ ፊልም አይቶ አልወጣም። አቋርጦ ስልክ ተደውሎ ሱሪው ይሄ ከፍ ብሏል እዚህ ጋር አላዩም። ልጃቸውን ማነህ ቶሎና ምንድን ነው ሲል የኮካ ጠርሙስ ይዞልህ ቴንክ ዩ ፍልፍሉ፣ ቴንክ ዩ። እናመሰግናለን። እንግዲህ የዛሬ ቪዲዮቻችን እነዚህን ይመስሉ ነበረ። በቀጣይ ቪዲዮቻችን እስከምንገናኝ ድረስ መልካም ጊዜ። ሰብስክራይብ አድርጉ። እናመሰግናለን።